ናቸው። አዶናይ የውጭ ዜጋ ነው፣ ወደዳችሁም ጠላችሁ። ሂዝ ፍሮም ካናዳ። እኔ አሁን አሜሪካዊ ነኝ። አሜሪካዊ ስለሆንኩኝ ፓስፖርት የአሜሪካዊ ነው። በኢትዮጵያ ጉዳይ ላይ አይመለከተኝም። ምክንያቱም እዚህ ዜግነት ስንወስድ ቃለ መሐላ ፈጽመን ነው፣ እጅ ጭነን ነው ቃለ መሐላ እንደዚህ ፈጽመን ነው፣ እጅ አንስተን ነው ቃለ መሐላ ኢትዮጵያን ክደን ነው አሜሪካዊ ምን ነው ክደን ማለት ነው፣ አገራችንን ክደን ነው። ስለዚህ ይሄ የውጭ ሀገር ዜጋ ፓስፖርት የያዘ ሰው አገሩን የካደ ነው፣ ወደድክም ጠላህ። እኔ ሀገሬን ክጄ ነው ፓስፖርት የወሰድኩት። ቃለ መሐላ እጄን አንስቼ ሀገሬን ክጄ ነው አሜሪካዊ ነኝ ብዬ ማለት ነው። ስለዚህ ሀገሩን የካደ ነው ይሄ ፓስፖርት የያዘ ሰው። ስለዚህ የሌላ ሀገር ፓስፖርት የያዘ ሰው ኢትዮጵያ ላይ በኢትዮጵያ ጉዳይ ላይ እንደ ገለልተኛ እንደ ውጭ ሀገር ዜጋ ነው እንጂ መታየት ያለበት እንደ ዜጋ ገብቶ ሀገሩ ላይ የሚደረገው ፖለቲካዊ የሚሆን ሌላም ጉዳዮች ላይ መሳተፍ የለበትም። ለምን መሰላችሁ? እኛ አሁን እኔ በአሜሪካ ፓስፖርት ይዤ ሀገሬ ላይ ገብቼ ኢንቨስት ማድረግ ሌላ ነገር ነው። ግን የወጣቱን እድል ምሻማ ከሆነ ሀገሩ ላይ ያለው ሰርቶ እየተጣጣረ ያለውን እየለፋ ያለውን ሀገሩ ላይ ለመለወጥ እየታገደ ያለውን እኔ ከውጭ መጥቼ የሌላ ሀገር ፓስፖርት ይዤ የዛን ሰውዬ እድል ምቀማው ከሆነ እዝና ፌር አይደለም። ይሄ ኦነስትሊ ማለት ነው።